ኢየሱስ ክርስቶስ ማርያም ማና? ስለ ማርያም ብዙ ሃይማኖተኞች ስለተወለደችበትንም ቀን ይናገራል። አምልኮና ውዳሴ የጸጋ ክብርም እንሰጣለን ይላል። መጽሐፍ ቅዱስ ሲናገር ግን ስማ እስራኤል እግዚአብሔር አምላኬ አንድ አምላክ ነው፣ እርሱም ብቻ አምልክ፣ ለእሱ ብቻ ስገድ ተብሎ ተጽፏል። ሁላችንም ያለን እውቀትና ግንዛቤ አንድ መሆን አለበት። የአምላካችን የእግዚአብሔር ስም ይባረክ። በክርስቶስ ኢየሱስ ጸጋ የእግዚአብሔር አገልጋይ የሆንኩት ወንጌላዊ እስራኤል ታደሰ እባላለሁ። ከቤተሳይዳ ሚኒስትሪ እግዚአብሔር አምላክ በሰጠን የጸጋ አገልግሎት የእግዚአብሔር ቃል እውነትና እግዚአብሔር መንፈስ በረዳን ሰዎችን እናገለግላለን። የአምላካችን ስም ይባረክ። ዛሬ አንድ የእግዚአብሔር ቃል እውነትን ሃይማኖተኞች እንደሚሉት ሳይሆን እግዚአብሔር አምላክ ቃል እንደሚለው የእግዚአብሔር ቃል እውነትን ላወራችሁ ወይም ደግሞ ልነግራችሁ ፈልጌ ነው ወደ እናንተ የመጣሁት። መጽሐፍ ቅዱስ ሲናገር እንደዚህ የሚል የእግዚአብሔር ቃል እውነት አለ። ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንደዚህ የሚል የእግዚአብሔር ቃል እውነት አለ። እውነትን ታውቃላችሁ፣ እውነትም ደግሞ አርነት ያወጣችኋል ይላል። እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል ይላል እና የእግዚአብሔር ቃል ሰዎችን ሁሉ አርነት ያወጣል። ምክንያቱም ሲባል በጨለማ ውስጥ ያለን እኛ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ አምነን እውነት ማለት ክርስቶስን አውቀን ከእግዚአብሔር ዘንድ ያለውን የእግዚአብሔርን ሐሳብ እንድንሰማ እግዚአብሔር አምላክ ፈቅዷልና ዛሬ ስለ አንድ እውነት ከመጽሐፍ ቅዱስ አንጻር እናያለን። የትምህርቱ ዋና ሐሳብ ስለ ኢየሱስ ክርስቶስ እናት ስለ ማርያም፣ ስለ ኢየሱስ ክርስቶስ እናት ስለ ማርያም የእግዚአብሔር ቃል እውነት ምን ይላል? የአምላካችን የእግዚአብሔር ስም የተባረከ ይሁን። ከዚህ አንጻር የእግዚአብሔር ቃልን እውነት እናያለን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ በክብር ይመጣል። ማርያም ማን ናት? መጽሐፍ ቅዱስ ሲናገር ማርያምን ስለ እናትና ስለ አባቷ የሚናገረው የመጽሐፍ ቅዱስ ክፍል የለም። መጽሐፍ ቅዱስ ሲናገር ግን በገሊላ ናዝሬት ከዳዊት ወገን ለሆነው ለዮሴፍ ታይታ እንደነበረ ማቴዎስ ወንጌል ምዕራፍ 1 ቁጥር 16 ላይ ይናገራል። እንደዚህ የሚል የእግዚአብሔር ቃል እውነት አለ። ያዕቆብ ክርስቶስ የተባለውን ኢየሱስ የወለደችን ማርያምን እጮኛዋ ዮሴፍ ወለደ። እንግዲህ የትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊትም እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው ይላል እና ይሄ ምንድን ነው የሚያሳየን ሲባል እስራኤል የሚባለው ሕዝብ እግዚአብሔር አምላክ ከይሁዳ አንበሳ የሆነ ክርስቶስ ኢየሱስ እንደሚመጣ የተናገረው የእግዚአብሔር ቃል ክፍል ነውና ዮሴፍ ማርያምን አይቷት ነበር። ምክንያቱም ሲባል ሊያገባት መጽሐፍ ቅዱስ እውነት ሲናገር ከዳዊት ወገን የሆነው ዮሴፍ ማርያምን እንዳጫት መጽሐፍ ቅዱስ ይናገራል። ይህንም ከዳዊት ወገን እንደሆነ ሉቃስ ወንጌል ማቴዎስ ወንጌልን አይተናል። ሉቃስ ወንጌል ደግሞ ምዕራፍ 1 ቁጥር 26 ላይ ስናይ እንደዚህ ይላል። ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ከእግዚአብሔር ዘንድ ተልኮ የድንግሊቱ ስም ማርያም ነበር ይላል። ስለዚህ ይሄ ማን ነው የመጣው ሲባል መልአኩ ገብርኤል ለዮሴፍ ታጭታ ስለነበረችው ስለ ድንግል ማርያም ነው የሚያወራው። መጽሐፍ ቅዱስ ሲናገር እንደዚህ የሚል የእግዚአብሔር ቃል እውነት አለ። እግዚአብሔር ዘንድ ተልኮ መጣ። ምክንያቱም ለምንድን ነው የመጣው ሲባል እግዚአብሔር አምላክ በዘላለም እቅድና ሐሳብ ውስጥ የሰው ልጆች ለማዳን ነውና የማዳን መንገዱን ደግሞ የሚገልጥበት እግዚአብሔር መንገድ አለ። ስለዚህ
ለዮሴፍ ታጭታ ስለነበረችው ስለ ድንግል ማርያም መልአኩ ገብርኤል ምን አለ? በናዝሬት ከተማ መጣ። የኢየሱስ ክርስቶስ እናት ማርያም አንዳንድ ሃይማኖተኞች እንደሚሉት እናትና አባቷን ይጠቅሳሉ። ቢኖርም ምንም ደህንነታችን ላይ የሚጨምረው ነገር የለም፣ ባይኖርም ምንም የሚጨምረው ነገር የለም። እዚህ እኛ ሁል ጊዜ የምንሰብከው አማኞች ስለ ክርስቶስ ኢየሱስ ነው። ምክንያቱም ሲባል እግዚአብሔር አምላክ የዘላለም ዕቅድና ሐሳቡን በእርሱ ገልጦታልና። ስለዚህ ከዳዊት ወገን ታይታ ነበር ማን? ድንግል ማርያም። እናሳ መልአኩ መጥቶ ምን አላት? ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እንደዚህ የሚል ቃል አለ። በስድስተኛው ወር መልአኩን ገብርኤል ናዝሬት ወደምትባለው ወደ ገሊላ ከተማ ከዳዊት ወገን ለሆነችው ለዮሴፍ ለሚባል ሰው ታጭታ ወደ አንዲት ከእግዚአብሔር ዘንድ ተላከ። የድንግሊቷም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የተሞላሽ ሆይ ጌታ ከአንቺ ጋር ነው፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላኩ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም። ማርያምም መልአኩ እንዴት ወንድ ስለማላውቅ ይህ እንዴት ይሆናል አለች። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ማለት እግዚአብሔር አምላክ የዘላለም ዕቅድና ሐሳቡን ቅድም እንደተናገርኩት የሚፈጽመው በማርያም በኩል ስለነበረ መልአኩ አንድ ነገር ነው የተናገረ፣ ጸጋ የተሞላሽ ሆይ ደስ ይበልሽ አላት። ምክንያቱም ሲባል መጽሐፍ ቅዱስ ሲናገር ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም የሚመጣውን ቃል እግዚአብሔር አምላክ ቃል ሥጋ ሆኖ ጸጋንና እውነትን ተሞልቶ በመካከላችን የሚያድረው በማን ውስጥ ነው? በድንግል ማርያም ውስጥ ነው። ስለዚህ ድንግል ማርያም ምንድናት? ጸጋ የተሞላሽ። ምክንያቱም ሲባል የልዑል ኃይል መጥቶ ይጸልልልሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ነው የተባለው። ያን ለማድረግ ጸጋ ማለት ለሰው ልጅ እግዚአብሔር አምላክ የሰጠው አቅም ማለት ወይ ደግሞ ኃይል ማለት ነው። ምን ለማድረግ? የእግዚአብሔርን ስራ ለመስራት እግዚአብሔር ምሕረት ያገኘ ሰው ያን ምሕረት ባገኘበት ማንነት እንዲመላለስ ወይም ደግሞ የእግዚአብሔርን ሐሳብ እንዲተገብር እግዚአብሔር አምላክ የራሱን የሆነውን ችሎታ ጸጋ የሚባለውን አቅም ለሰው ልጅ ሰጠ። ስለዚህ ጸጋ የሞላሽ ሆይ አላት። ስለዚህ ይህ እንዴት ይሆናል? ይሄ የሚሆነው ምንድን ነው? የልዑል ኃይል ይመጣል፣ በአንቺ የሚወለደው ልጅ ቅዱሱ የእግዚአብሔር ልጅ ይባላል። ኢሳይያስ በመጽሐፉ እንደዚህ አለ። ኢሳይያስ 7:14 ላይ ሲናገር እንደዚህ የሚል የእግዚአብሔር ቃል እውነት አለ። ኢሳይያስ ምዕራፍ 7 ላይ እንደዚህ ይላል፣ ስለዚህም ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራለች። በመጀመሪያ ቃል የነበረው በጸጋ በተሞላች ውስጥ ለዓለም መድኃኒት ሆኖ ለመምጣት እግዚአብሔር አምላክ የራሷ ፕሮግራምና አጀንዳ የነበራት ሴት ግን የእግዚአብሔር ፕሮግራምና አጀንዳ ምን አለባት? ተፈጸመባት። ምክንያቱም ሲባል ዮሴፍ አይቷት ነበር። ምክንያቱም ሲባል ለምንድን ነው ሰውን የሚያጨው ሲባል ነገ ለትዳር አብሮ ለመኖር ቤተሰብ ለመመስረት ዮሴፍ አስቦ ነበርና እግዚአብሔር ግን የራሱን ፕሮግራምና አጀንዳ በማርያም ውስጥ መጥቶ ሲከት እናየዋለን። ስለዚህ እሷ ወንድ አላውቅም ስትል የልዑል ኃይል ይመጣል፣ ከአንቺ የሚወለደው ልጅ ቅዱሱ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ ምልክትን ይሰጣቸዋል ተባለ። በማን? ኢሳይያስ ከ400 ዓመት
ከ700 ዓመት በፊት ጌታ እግዚአብሔር ምልክትን ይሰጣቸዋል። ድንግል ትጸንሳለች። ይሄ በዓለማችን ላይ ድንግል ጸንሶ በድንግልና ደግሞ የወለደ የለም። ምክንያቱም ሲባል ይሄ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ ማን መጥቷል ማለት ነው? ወደ ማርያም መጥቷል። ስለዚህ ጸነሰች ማለት ነው። ዮሴፍም ጻድቅ ስለነበር ይላል ጸንሳ የተገኘችው ከመንፈስ ቅዱስ ነውና ማርያምም ስለ ሁኔታው ምንም ነገር ስላልተናገረች ዮሴፍ ምን ሊላት ፈለገ? በስውር ሊተዋት ፈለገ ይላል መጽሐፍ ቅዱስ ክፍላችን ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 ጀምሮ እንደዚህ የሚል ቃል አለ። እናቱ ማርያም ለዮሴፍ ታጭታ ነበር። ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛውም ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱም ግን ይህን ሲያስብ እነሆ የጌታ መልአክ በሕልሙ ታየው፣ እንዲህም አለ፣ የዳዊት ልጅ ሆይ የዳዊት ልጅ ዮሴፍ ሆይ ከእርሷ ጋር የጸነሰችው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ አለው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው ይላልና ኢየሱስ ክርስቶስ የኃጢአታችንን የበደላችንን ስርየት ምን ለማለት ለመክፈል በቅድስት ድንግል ማርያም ውስጥ እንደመጣ የመጽሐፍ ቅዱስ እውነት አለ። ይሄ እውነት ነው። ስለዚህ እግዚአብሔር አምላክ የራሷ ፕሮግራም የነበራት ግን እግዚአብሔር አምላክ የራሱን ፕሮግራም ሲጭንባት እናያለን። እግዚአብሔር አምላክ ገና ኤደን ገነት ውስጥ የሰው ልጅ ሲስት እግዚአብሔር ስለ መሲሁ ስለ ክርስቶስ ኢየሱስ ተናግሯል። ከሴቲቷ የሚወለደውን ብሏል። ይህን ቃል ደግሞ ሄደን ገላትያ 4:4 ላይ እንደዚህ የሚል የእግዚአብሔር ቃል እውነት አለ። ነገር ግን ዘመኑ ፍጻሜ በደረሰ እግዚአብሔር ከሴት የተወለደውን ሕግ በታች የተወለደው ልጁን ላከ ይላል። ምክንያቱም ሲባል እግዚአብሔር አምላክ ከሴት የተወለደውን ከሕግ በታች ምን ብሎ ላከ? ልጁን ላከ። ስለዚህ እግዚአብሔር አምላክ ለምንድን ነው ኢየሱስ ክርስቶስን ወደ ዓለም የላከው? መጽሐፍ ቅዱስ ሲናገር ሊገርዙት በ8ኛው ቀን ወደ ቤተ መቅደስ ሲሄዱ ስምዖን የሚባለው የኢየሩሳሌምን መጽናናት ሳያይ በመንፈስ ተረድቶ ወደ ምኩራብ እየሄደ ያለ ኢየሱስ ክርስቶስ በ8ኛው ቀን ይሄ ዘሌዋውያን 12:3 ላይ ወንዶች በ8ኛው ቀን እንዲገረዙ ለአብርሃምም ኪዳን ሰጥቶታልና እግዚአብሔር አምላክ ወንዶች በ8ኛው ቀን እንዲገረዙ ዘሌዋውያን 12:3 ላይ ይናገራልና ልክ ሉቃስ ወንጌል ምዕራፍ 2 ከቁጥር 21 እስከ 35 ላይ አንድ ነገር እናያለን። ምንድነው የምናየው? እግዚአብሔር አምላክ የሰጠውን ሕግና ሐሳብ ሊፈጽሙ ማርያምና ዮሴፍ ወደ ቤተ መቅደስ ሲሄዱ ሊገረዝ ወደ ቤተ መቅደስ ሲሄዱ አንድ ነገር ይናገራል። ማን ነው የሚናገረው? ስምዖን የሚባል ሰው ይናገራል። ይህን ቃል በጌታ በኢየሱስ ስም አነበዋለሁ። ሊገርዙትን በ8ኛው ቀን በሞላው ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለው ስሙን ኢየሱስ ብለው ጠሩት። እንደ ሙሴ ሕግ የመንጻት ወራት በተፈጸመ ጊዜ በጌታ ሕግ የእናቱ ማኅፀን ይከፍት ዘንድ የሚከፍተው ወንድ ልጅ ለጌታ የተቀደሰ ይባላል ተብሎ እንደተጻፈው በጌታ ፊት ሊያቆሙት በጌታ ሕግ ሁለት ዋሊያ ወይም 2 የእርግብ ጫጩቶችን እንደተባለው በመስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠብቅ ነበር። ጻድቅና ትጉ ነበር። በመንፈስ ቅዱስም በእርሱ ላይ ነበረ። በጌታ የተቀባውን ሳይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስ ቅዱስም ወደ መቅደስ መጣ። ወላጆቹም እንደ ሕጉ ልማድ ያደርጉ ዘንድ ሕፃኑን ኢየሱስን ባስገቡ ጊዜ እርሱ ደግሞ ተቀብሎ
አቀፈው። እግዚአብሔርን እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳን አይተዋልና፣ ይህም ለአሕዛብ ሁሉ የሚገለጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው። ዮሴፍ እናቱም ስለ እርሱ የተባለውን ነገር ይደነቁ ነበረ። ስምዖን ባረካቸው። እናቱንም ማርያምም እነሆ የብዙዎች ልብ ሐሳብ ይገልጥ ዘንድ ይህም በእስራኤል ላሉት ለብዙዎች ለመውደቅና ለመነሳት ለሚቃወሙትም ምልክትን ተሾሟል። በአንቺ ደግሞ በነፍስሽ ሰይፍን ያልፋል አላት እያለ ይናገራል። ይህን ስምዖን ምንድን ነው የሚለው? በጌታ የተቀባው መሲሁን ክርስቶስን ሳያይ በመንፈስ ተመርቶ ወደ ቤተ መቅደስ እንደመጣ መጽሐፍ ቅዱስ ይናገራል። ስለዚህ እንደ ሙሴ ሕግ እርግብ ወይም ዋኖስ ይዘው መጡ። ምክንያቱም ሲባል መጀመሪያ ማዕፀን የሚከፍተው ለእግዚአብሔር የተለየ እንደሆነ በሕግ መጽሐፍ ላይ ቀድም እንደተናገርኩት ዘሌዋውያን 12:3 ላይ ይናገራል። ስለዚህ እግዚአብሔር አምላክ መዳንን ወይም ደግሞ እግዚአብሔር አምላክ ሕይወትን በማን ሊገልጥ ፈለገ? በክርስቶስ ኢየሱስ ሊገልጥ ፈለገ። ቃል ሥጋ ሆኖ ጸጋንና እውነትን ተሞልቶ በመካከላችን ያደረው እግዚአብሔር ጋር ያለው ሐሳቡ ይገለጥልን ዘንድ እግዚአብሔር አምላክ በዘመናት ውስጥ በዘላለም ሐሳቡ በማርያም ውስጥ ምን አለ? ተገለጠ። ማን? ስምዖን እንኳን የኢየሩሳሌምን መጽናናት ሳይ በመንፈስ ተመርቶ ምንን? ሞትን እንዳያይ ያውቅ ነበረ። ስለዚህ የእግዚአብሔር አምላክ ያዘጋጀውን ማዳን አየ ማለት ነው። ስለዚህ ሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ በ12 ዓመቱ ማለት ከ8 ቀኑ እስከ 12 ዓመቱ ምንም የተጻፈልን የመጽሐፍ ቅዱስ ክፍል የለምና ልክ በ12 ዓመቱ ወደ ኢየሩሳሌም እንደሄዱ የእግዚአብሔር ቃል እውነት ይናገራል። ወዴት ሄዱ? ወደ ኢየሩሳሌም። ምንን ሊያደርጉ? ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። ይሄ የፋሲካ በዓል ለማን ነው የተሰጠው ሲባል ለእስራኤል ሕዝብ ነው። ዘጸአት 12 ላይ እግዚአብሔር አምላክ ከግብፅ ባርነት እንዴት እንዳወጣቸው ያስቡ ዘንድ በየዓመቱ የፋሲካን በዓል ሄደው በኢየሩሳሌም ምን ይላሉ ማለት ነው? ያከብራሉ። ኢየሱስም የ12 ዓመት ልጅ በሆነው ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም መጡ። ቀኖቹን ከተፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱ አላወቁም ነበር። ከመንገደኞች ጋር የነበረውን ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቹም ከሚያውቋቸው ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት። የሰሙትም ሁሉ በማስተዋል በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱ ልጄ ሆይ ለምን እንዲህ አደረግን? እነሆ አባትና እኔ እየተጨነቅን ስንፈልግን ነበር አለችው። እርሱም ስለምን ትፈልጊኛለሽ? በአባቴ ቤት እሆን ዘንድ የሚገባኝ አላወቃችሁምን? አላቸው። እነርሱ የተናገረውን ነገር አላስተዋሉም። ከእነርሱ ጋር ወርዶ ወደ ናዝሬት መጣ፣ ይታዘዛቸው ነበረ። እናቱ ይህን ነገር በልቧ ስትጠብቅ ነበረ። ኢየሱስ ደግሞ በጥበብ በቁመት በሞገስ በእግዚአብሔርም በሰውም ፊት ያድግ ነበር ይላል። ስለዚህ ኢየሱስ ክርስቶስ አንድ ነገር ነው በኢየሩሳሌም የተናገረው፣ በአባቴ ቤት እኖር ዘንድ ይገባኛል የሚለውን የእግዚአብሔር ቃል
ተናገረ። ምክንያቱም ሲባል የመጣው ኢየሱስ በአባቱ ፍቃድ ስለሆነ የእግዚአብሔር ልጅ ክርስቶስ ኢየሱስ ቃል ሥጋ የሆነው የእኛን በደልና ኃጢአት ከእግዚአብሔር ዘንድ ያለውን ቁጣ ምን ለማለት ነው? ለማስቀረት ነው። ስለዚህ የኢየሱስ ክርስቶስ ፕሮግራምና አጀንዳው ምንድን ነው ሲባል ሰዎችን ከእግዚአብሔር ጋር ምን ለማድረግ ለማስታረቅ ነው ማለት ነው። ስለዚህ በምድር ላይ በኋላ እናገረዋለሁ ፈጽሜ ያከበርኩ ይላል። ምክንያቱም ትእዛዝና ሐሳቡን ስለፈጸመ ኢየሱስ ክርስቶስ በቤተ መቅደስ ውስጥ ምን ይል ነበር? ይጠይቃቸውና ይመልስላቸው ነበር ማለት ነው። ስለዚህ የአምላካችን ስም ይባረክ። ስለ ማርያም ብዙ ሃይማኖተኞች ስለተወለደችበትንም ቀን ይናገራል። አምልኮና ውዳሴ የጸጋ ክብርም እንሰጣለን ይላሉ። መጽሐፍ ቅዱስ ሲናገር ግን ስማ እስራኤል እግዚአብሔር አምላኬ አንድ አምላክ ነው፣ እርሱም ብቻ አምልክ፣ ለእሱ ብቻ ስገድ ተብሎ ተጽፏል። ምንም ችግር የለም ማለት ስለ ክርስቶስ ኢየሱስ ማርያም ሁላችንም ያለን እውቀትና ግንዛቤ አንድ መሆን አለበት። ምክንያቱም ሲባል እግዚአብሔር አምላክ ከዘላለም ዘመናት በፊት ቀደም እንደተናገርኩት ከሴቲቱ የሚወለደው ከሕግ በታች አድርጎ ነው እግዚአብሔር አምላክ ቃል ሥጋ ሆኖ የገለጠው። ስለዚህ እግዚአብሔር አምላክ የመዳኛ መንገድን አንድ ብቻ ነው ያደረገው። በማን? በክርስቶስ ኢየሱስ። መልአኩም መጥቶ ለዮሴፍ ሲናገር፣ መልአኩም መጥቶ ለቅድስት ድንግል ማርያም ሲናገር አንድ ነገር ነው ያለው። ምንድን ነው ያለው? ሕዝቡን ከኃጢአታቸው ያድናቸዋል። አንቺና እሱ ሚል የለም፣ አንተና እሱ ሚል የለም፣ ከመልአኮች ጋር ተብሎ የተጻፈልን የእግዚአብሔር ቃል እውነት የለም። ስለዚህ ሃይማኖተኞች ስለ ማርያም ብዙ ነገር ይናገራሉ። መጽሐፍ ቅዱስ ውስጥ ማርያም በብሉይ ኪዳን በአዲስ ኪዳን ሶስት ማርያሞች እንዳሉ ይናገራል። ራሷ የክርስቶስ ኢየሱስ እህት ማርያም፣ የቆሎጴ ሚስት ማርያም እና መግደላዊት ማርያም እንደሆኑ መጽሐፍ ቅዱስ ይናገራል። እስካለኝ እውቀት ድረስ ማለት ነው። ስለዚህ ኢየሱስ ክርስቶስ ማርያም ማናት? የኢየሱስ ክርስቶስ ማርያም ማናት? እኛ መጽሐፍ ቅዱስ ሲናገር ጸጋው በእምነት አድኗቸዋል። የልዑል ኃይል መጥቶ እንደሚጸልልላት ምን አደረገች? በእምነት ተረድታለች። እኛ ጸጋው በእምነት እንዳዳነን በክርስቶስ ኢየሱስ በመስቀል ሥራ ጸጋው በእምነት እንዳዳነን እሷም የልዑል ኃይል መጥቶ በእሷ ውስጥ እንደሚጸልስ ምን ብላለች? አምናለች። ምን አለች? እነሆ የጌታ ባሪያ እንደ ቃሌ ይሁንልኛለች። ምክንያቱም ሲባል የእግዚአብሔር ፍቃድ በእኔ ይሁን አለች ማለት ነው። ስለዚህ እግዚአብሔር አምላክ ከሴት የተወለደው በዘመን መጨረሻ ለኃጢአታችን በደልና ስርየት ክርስቶስ ኢየሱስን አምጥቶታል። እግዚአብሔር አምላክ መዳንን በብሉይ ኪዳን የነበሩት ከነ ሙሴ ከነ ኤልያስ ከነ ኤርሚያስ ጋር ከነቢያት ጋር አላደረገም፣ ከነ ዳዊት ጋር አላደረገም። ምክንያቱም ሲባል ዘመኑ ሲደርስ ከሴት የተወለደው ነው ለኛ ከሕግ እርግማን የዋጀን። መጽሐፍ ቅዱስ ሲናገር እንደዚህ የሚል የእግዚአብሔር ቃል እውነት አለ። በጣም በመዝሙረ ዳዊት ትንቢት እንደዚህ ብሎ ተናገረ። ዳዊት መዝሙረ ዳዊት ላይ እንደዚህ አለ ስለ ኢየሱስ ክርስቶስ ሲናገር ማለት ነው። ያው ክርስቶስ ኢየሱስ ጽድቅን ሁሉ ይፈጽም ዘንድ ይገባኛል ብሎ በዮሐንስ እጅ ከተጠመቀ በኋላ መንፈስም ወደ ምድረ በዳ እንደመራውና 40 ቀን 40 ሌሊት ከጦመ ከጸለየ በኋላ በዳቢሎስ እንደተፈተነ መጽሐፍ ቅዱስ ይናገራል። በየምኩራቡ እየገባ ሉቃስ ወንጌል ምዕራፍ 4 ላይ ይህን ቃል ማየት እንችላለንና የኢሳይያስ መጽሐፍን እንደተረተረ የኢሳይያስ 61 መጽሐፍን መተርተር ማለት ያው ጠቅልል ነውና ተርትሮ እንደዚህ አለ። የነቢዩ ኢሳይያስ መጽሐፍን ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል ብሎ የተጻፈውን ስፍራ አገኘ ይላል እና በእግዚአብሔር ዘንድ የነበረው በዘላለም ዕቅድ ውስጥ በዘመን ሊፈጽም ክርስቶስ ኢየሱስ እንደመጣ መጽሐፍ ቅዱስ ይናገራል። እንደዚህ የሚል
ቃል እውነት አለ። ምን ላይ? መዝሙረ ዳዊት ምዕራፍ 22 ላይ እንደዚህ አለ። እግዚአብሔር አምላክ ስለኛ በደልና ኃጢአት ስለሚያደርገው ስለ ክርስቶስ ኢየሱስ እግዚአብሔር አምላክ እንኳን ኃጢአት ስላደረገው ፊቱን ከማን ሰወረ? ከልጁ ከክርስቶስ ኢየሱስ ሰወረ። መጽሐፍ ቅዱስ እንደዚህ የሚል ቃል አለ። አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ጩኸቴን ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጣራለሁ፣ አልመለስክልኝም። በሌሊት እንኳን እረፍት የለኝም። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶች አንተን ተማምኖም አንተ አዳንካቸው። አባቶች የሚሉት የብሉይ ኪዳን የእምነት አባቶቻችን እነ ዳንኤልን ከአንበሳ ጉድጓድ ከእሳት ያወጣውን አምላክ ነው። አባቶች አንተን ተማመኑ፣ አንተም ምን አሉ? ምን አልካቸው? አዳንካቸው። ወደ አንተ ጮሁ አመለጡም። አንተ ታመኑ አላፈሩም። እኔ ግን ትን ነኝ ሰውም አይደለሁም፣ የሰው መላገጫ በሕዝቡ ዘንድ የተናኩ ነኝ። የሚያዩኝ ሁሉ ይላገድብኛል። ራሳቸውን እየነቀነቁ በከንፈራቸው እንዲህ ይላሉ፣ በእግዚአብሔር ታምኗል፣ እርሱ ያድነው፣ ቢወድ ያድነው። አንተ ከሆድ አውጥተኸኛልና በእናቴ ማፀን ሳለሁ በአንተ ታመንኩ። ከማፀን ጀምሮ በአንተ ላይ ተጣልኩኝ። ከእናቴ ሆድ ጀምሮ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝ የለምና ከኔ አትራቅ። ብዙ ፍሪዳዎች ከበቡኝ፣ የሰቡም ፍሪዳዎች ያዙኝ። እንደ ነጣቂ እንደሚጮህ አንበሳ በላይ ላይ አፋቸውን ከፈቱ። እንደ ውሃ ፈሰሱ፣ አጥንቶቼ ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ ላይ መካከል ቀለጠ። ኃይሌ እንደ ገል ደረቀ። በጉሮሮቼ ምላሴ ተጣጋ። ወደ ሞትም አሸዋ ወረድኩ። ብዙ ውሾች ከበቡኝና ከክፉዎች ጉባኤ ያዙኝ። እጆቼን እግሮቼን ቸነከሩ፣ አጥንቶቼን ሁሉ ተቆጠሩ። እነርሱ አዩ ተመለከቱኝ። ልብሶቼም በራሴ ላይ ተከፋፈሉ፣ በቀሚሴ ላይም ተጣጣሉ። አንተ ግን አቤቱ ከኔ አትራቅ። አንተ ጉልበቴ ነህና ለመርዳት ፍጠን። ነፍሴን በሰይፍ አድናት፣ ነፍሴን ከሰይፍ አድናት፣ ጠላቶቼንም ከውሾች እጅ እያለ ይናገራል። መጽሐፍ ቅዱስ ሲናገር ለበደላችንና ለኃጢአታችን ክርስቶስ ኢየሱስ በሥጋውና በነፍሱ የሚከፍለውን ክፍያ ማን? ዳዊት እየተናገረ ነው። በምን? በትንቢት መጽሐፍ መዝሙረ ዳዊት ምዕራፍ 22 ላይ ተናገረ። ይሄን ቃል ሄደን ደግሞ ሲናገር ልክ ሉቃስ ወንጌል ምዕራፍ 22 ላይ የእግዚአብሔር ልጅ ክርስቶስ ኢየሱስ አንድ ነገር ተናገረ። የት? በጌተሰማኔ ውስጥ ሆኖ አንድ ነገር ተናገረ። ምክንያቱም ሲባል ኃጢአት ያላወቀውን እርሱን ስለኛ ኃጢአት ነው ያደረገው። እግዚአብሔር አምላክ ለምንድን ነው ከክርስቶስ ኢየሱስ ፊቱን ዞር ያደረገው ሲባል ብዙ ልጆችን ወደ መዳን ሊያመጣ የመዳናቸውን ራስ በእርሱ በመከራ እንደፈጸመ መጽሐፍ ቅዱስ ይናገራል። ስለዚህ ክርስቶስ ኢየሱስ ከኃጢአት ነፃ ሆኖ ተወልዷል። እናሳ ለምንድን ነው እግዚአብሔር ምን ያለው ዞር ያለበት ከጩኸቱ ቃል ያልሰማው ሲባል ዓለምን ወዶ። ስለዚህ እንደዚህ የሚል የእግዚአብሔር ቃል እውነት አለ። ይህን ስፍራ ላንብበውና ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ። ደቀ መዛሙርቱ ደግሞ ተከተሉት። ወደ ስፍራም ደርሶ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮ አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የእኔ ፍቃድ አይሁን የአንተ እንጂ እያለ ይጸልይ ነበረ። ከሰማይ መጥቶ የሚያበረታው መልአክ ታየው። በፍርሃት ሲጣጣር አጽንቶ ይጸልይ ነበረ። ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎቱ ተነስቶ ወደ ደቀ መዛሙርቶቹ ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ እናንተ ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው ይላልና፣ ምክንያቱም ሲባል
እግዚአብሔር አምላክ ብዙ ጭፍራ መላእክትን ሊልክለት ይችላል። ስለዚህ እግዚአብሔር የኛም በደል ኢሳይያስ 53 ላይ በእውነት ደዌያችንን ተቀበለ ሕመማችንን ተሸከመ ስለሚል እግዚአብሔር አምላክ በደዌ ያደቀው ዘንድ ስለፈለገ ነው እግዚአብሔር አምላክ ጸሎቱን ምን ያለው የሰማው። ዕብራውያን 5:7 ላይ እንደዚህ የሚል ነገር 5:7 ላይ እንደዚህ የሚል የእግዚአብሔር ቃል እውነት አለ። እርሱ በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎቱን ምልጃውን አቀረበ። እግዚአብሔርን ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መታዘዝ ተማረ። ከተፈጸመም በኋላ በእግዚአብሔር ዘንድ እንደ መልከጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆንላቸዋል ይላል። ምክንያቱም ሲባል የዘላለም መዳን ምክንያት ለመሆን ነው። እሱ ኃጢአት ያላወቀውን ስለኛ ኃጢአት ያደረገው። እውነቴን ነው የምነግራችሁ። መጽሐፍ ቅዱስ እውነት እንደሚናገረው ቀደምም የእግዚአብሔር ቃል እውነትን አንስተናል። በታዘዘው መከራ ይሄ ጽዋ ከኔ ይለፍ አለ መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 13 ላይ ይሄ ስለናንተ የሚፈሰው ደሜ ነው፣ ይሄ ደግሞ ስለናንተ የሚቆረሰው ስጋዬ ነው አለ። ማን? ኢየሱስ ክርስቶስ። የመዳናችንን ራስ የፈጸመው ክርስቶስ ኢየሱስ ብቻ ነው። ሀገር በቀል የሆኑ ሰማዕታት ተብለው የሚጠሩ እኛን የመዳናችንን ራስ በክርስቶስ ኢየሱስ ነው እግዚአብሔር ያደረገው እንጂ አንዳች ጻድቃን ጋር ተማክሮ እግዚአብሔር ዓለምን አላዳነም። ዓለም የሚድነው በክርስቶስ ኢየሱስ ነው። መጽሐፍ ቅዱስ ዕብራውያን 1:3 ላይ ሲናገር የኃጢአታችንን ስርየት ካቀረበ በኋላ በእግዚአብሔር ግርማ በቀኙ ተቀመጠ። ስለዚህ የመዳናችንን ራስ ፈጽሞ የተቀመጠው ክርስቶስ ኢየሱስ ነው። ማርያምን ትጠላላችሁ ይባላል፣ መላእክትን ትጠላላችሁ ይባላል። እግዚአብሔር ቃል እውነት ደግሞ እንደሚለው እኛ ልናከብር ለእግዚአብሔር አምላክ ብቻ ልንሰግድ እንኳን ማርያምን አይደለም እነ ጴጥሮስ እነ ጳውሎስ ያስተማሩን እውነተኛ የሆነው ክርስቶስ ኢየሱስ ፍቅር እንደሆነ ነው። መጽሐፍ ቅዱስ ሮሜ 5:5 ላይ ፍቅር በልባችሁ ፈሷል ብሎ ይናገራል። ስለዚህ እኛ እንኳን የእግዚአብሔርን ስራ ሰርተው ያለፉትን ሰዎች አይደለም ጠላቶቻችንን እንድንወድ እግዚአብሔር አምላክ ይፈልጋል። ማንን? ጠላቶቻችንን። እግዚአብሔር አምላክ አጋፔ በሆነ ፍቅሩ ነው ከኛ አንዳች ነገር ሳይፈልግ ልጁን ስለኛ ኃጢአት ያደረገው። በልጁ የሚያምን የዘላለም ሕይወት አለ። በልጁ የማያምን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ሰው የሚድነው የእግዚአብሔር ቃል እውነት እንደሚናገረው ሰው የሚድነው በክርስቶስ ኢየሱስ በማመን የሚገኘውን የእግዚአብሔርን ጽድቅ በመቀበል ነው። ቀደም ዕብራውያን ላይ እንደተናገርኩኝ የመዳናቸውን ራስ በእርሱ ፈጸመ። ስለዚህ ለሚታዘዙት በማን? በክርስቶስ ኢየሱስ። ኢየሱስ ምን አለ? እውነትም መንገድም ሕይወትም እኔ ነኝ አለ። ከእኔ በቀር ወደ አብ የሚመጣ የለም አለ። ስለዚህ የማስታረቅን ቃል በክርስቶስ ኢየሱስ ነው ያኖረው። ምክንያቱም ሲባል ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጥቷል ይላል። አንድ ደቂቃ አንድ ጸሎት ጸልያለሁ። አምላካችን እግዚአብሔር አምላክ ሆይ በክርስቶስ ኢየሱስ ስምና ስልጣን በተሰራልን ስራ እግዚአብሔር አምላክ ሆይ አምነን የእግዚአብሔር ልጅ እንድንሆን እግዚአብሔር አምላክ ሆይ መልካም ፈቃድ ነውና በልጁ በክርስቶስ የሚያምን የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራል። በልጁ የማያምን ደግሞ እግዚአብሔር አምላክ ሆይ አንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ከፍርድ ያመለጥነው እግዚአብሔር አምላክ ሆይ በክርስቶስ ኢየሱስ በመስቀል ስራ በማመን ነው እንጂ እግዚአብሔር አምላክ ሆይ በራሳችን ጥረት አይደለም፣ ሕግን በመጠበቅ አይደለም። ስለዚህ እግዚአብሔር አምላክ ሆይ ልጅን ክርስቶስ ኢየሱስን ለዓለም መድኃኒት አድርገ እንደላክ እግዚአብሔር አምላክ ሆይ ፍጥረት ሁሉ ያውቅ ዘንድ የአንተ ሐሳብ ነውና ይሄ ሐሳብ ደግሞ እግዚአብሔር አምላክ ሆይ ለሃይማኖተኞች ለዓለም እግዚአብሔር አምላክ ሆይ ይገለጥ ዘንድ እግዚአብሔር አምላክ ሆይ እኛን ልከናልና የአንተ ሐሳብን እንድንገልጥ እግዚአብሔር አምላክ ሆይ እንድትረዳን እንጸልያለን። ጸጋና ሰላም ይብዛላችሁ።